እንደዚህ የሆነው ይሄን የመሰለ ወጣት በሕክምና ስህተት ነው። በጣም በሚያሳዝን ሁኔታ ማለት ነው። ይሄን ቪዲዮ የምትመለከቱ በጠቅላላ ሪፖስት ኮፒ ሊንክ ያረጋችሁ ጀምሩት ቪዲዮውን። ይሄ ወንድሜ የምታዩት ማክቤል ይባላል። መጀመሪያ መነሻው ሰራተኛው በልጅነቱ ነው የጣለችው። ከዛ በሕክምና ስህተት ነው እንደዚህ በሰርጀሪ ሆነው ምን ያህል ሰዎች በሕክምና ስህተት ይሞታሉ የሚለውን እግዚአብሔር ይቁጠረው ብቻና እግዚአብሔር ከእንደዚህ አይነት ነገር የሚሰውረንና አሁን ይሄን የመሰለ ወጣት እንግዲህ ህይወቱን በዚህ ያክል ሊበላሽ የቻለው በሕክምና ስህተት ነው። ከራስ አንደበት እስኪ የተፈጠረውን ነገር ለኢትዮጵያ ህዝብ እስኪ ነገራቸው። እንዳልከው ያው ሰራተኛ ጥላይ ነው መጀመሪያ ወደ እንደዚህ አይነት ሁኔታ እንትን ያልኩት። ከዛ በኋላ ግን በተፈጠረ ድጋሜ የሕክምና ስህተት ያው አሁን የሚሄደውን አይነት አካሄድ ለመሄድ ተገድጃለሁ ማለት ነው። እንዴት ሊፈጠር ቻለ? ሰርጀሪ ሲሰራ የተወሰኑ ስህተቶች ነበሩ። መሆን ያልነበረባቸው ወይ መደረግ ያልነበረባቸው ስህተቶች ነበሩ። ያው በዛ ምክንያት እንደዚህ ስህተት ያደረገብን ሰው ይከሰህዋል። ያው በዛ ሰዓት ህፃን ነኝ። ያው ቤተሰብስ ለመክሰስ አልሞከረም? መክሰስ ይቻላል አይመስለኝም። አይቻልም። ፈርሞ ምናምን ነው የሚገባው። ኦፍ ኮርስ በቃ ከሆነ ይሆናል ካልሆነ አይሆንም ነው። ያው በሞትም ኦፍ ኮርስ ሞትኩኝ ማለት ነው። እንግዲህ እስኪ የኢትዮጵያ ህዝብ ምን እንዲያደርግልህ ነው የምትፈልገው? ስራ እየሰራው አይደለም። ስራ መቀጠር አልቻልኩም። የተለያዩ ነገሮች ተምሬያለሁ ግን ስራ መቀጠር አልቻልኩም። ስለዚህ ያው አካል ጉዳተኛ ነህ አንፈልግም ስለሚሉኝ ያው መቀጠር አልቻልኩም። ጋዜጠኝነት ተምሬያለሁ፣ አካውንቲንግ ተምሬያለሁ፣ ሌሎችም የተማርኳቸው ያጫጭር ኮርሶች አሉኝ ግን መስራት አልቻልኩም። በዚህ ሁኔታ መቀጠር አልቻልኩም። አዎ አካል ጉዳተኛ ሰራተኛ እንዲኖረን አንፈልግም ስለሚሉኝ መስራት አልቻልኩም። ስለዚህ የኢትዮጵያ ህዝብ ያው ራሴን የምችልበትን ነገር እንዲያመቻችልኝ ፈልጋለሁ። እንዴ አካል ጉዳተኞችን የሚደግፍ ቦታ የለም? ያው አለ ግን አለ ብቻ ነው እንጂ ያው እንትኑ ላይ የለም። አክሰስ መድረክ ላይ የወረደ ነገር የለም። እንግዲህ በዚሁ አጋጣሚ ሪፖስት ኮፒ ሊንክ ያደረጋችሁ ለሚመለከተው አካል ሁሉ አድርሱ። በመናቀው ሌላ ሀገራት ላይ ለአካል ጉዳተኞች ትልቅ ትኩረት ተደርጎ ይደረጋልና ስፔሻሊ በእውነት ነው መላችሁ እዚህ ሀገር ላይ ደግሞ መሬት ላይ እንደምትሰሙት መሬት ላይ የወረደ ነገር የለም እየተባለ ነው። መሬት ላይ ሊወርድ ይገባል። ነገኛ ምን ሆነውን ስለማናቅ እባካችሁ እዚህ ላይ ትኩረት ተደርጎ ይሰራበት። አካል ጉዳተኞች ነገሮች ምናምን እንደዚህ ተበላሽቶባቸው እንደኛ ነበሩና እባካችሁ ይሄን ነገር ትኩረት አድርጋችሁ ለሚመለከቱ አካል እንድታደርሱ እና ደግሞ ማክቤልዬን እንድትረዱ ተባካችሁ። በዚህ ወጣትነቱ በሕክምና ስህተት ምክንያት እንደዚህ ሆኖ ተምሮም ስራ ሳይሰራ በዛ ላይ ደግሞ ምንም አይነት መተዳደሪያ የለውም። በምትችሉት አቅም በስራ እንዲሁም በገንዘብም በምትችሉ በሐሳብ ምርዱት። ኢትዮጵያ ንግድ ባንክ አለ። እሺ 1223 47 36 56 ስልክ 09 37 60 77 በዚህ የደወላችሁ ደግሞ ሐሳብ የተፈለጋችሁትን ነገር ቲክቶክ ጀምሬያለሁ። ቲክቶክ አለ። ኦኬ። እና ማስታወቂያዎች መስራት ፈልጋለሁ። ራሴንም ስንት ፎሎ አለ? 28000 አካባቢ አለ። እንደዚህ አይነት ሰው ማበረታታት በቃ እንደዚህ አይነት ስታበረታቱ አገልግሎታችሁን ስታው አንዴ ሁለተኛ በረከትም ነው። በረከት ነው እነሱ መደገፍ ነው ድጋፍ ነው። በዛ ላይ ደግሞ ሰውም ያግዛችኋል። እንግዲህ ማክቤልን ከዚህ በኋላ የትኛውም አይነት የማስታወቂያ የምታሰሩ ድርጅት ያላችሁ ሰዎች እንግዲህ አሰሩት። በእውነት ነው የምላችሁ ትጠቀሙበታላችሁ። ከእግዚአብሔርም በረከት ነውና እንደዚህ አይነት ወንድሞቻችን ደግሞ ማበረታታት ነው። አይዞ እንግዲህ የኢትዮጵያ ሕዝብ እንደሚረዳ ባለሙሉ ተስፋ ነኝ። በርታለሁ።